እንደዚህ ያጋጥማችሁ ያውቃል? የሆነ ሰዎች አንድ ክላስ ላይ ሲገቡ ሁሉም ሰው ያከብራቸዋል፣ ሁሉም ሰው ይሰማቸዋል። ነገር ግን አያወሩም፣ አይጮሁም፣ ምንም ነገር አይሉም። ምንም ነገር ሳይሉ ይከበራሉ። ለምንድነው ታውቃላችሁ? እኔ የዛሬ 2-3 ዓመት እንደዛ አልነበርኩም። ማለት አንድ ክላስ ላይ ሲገባ ሁሉም ሰው ይንቀኛል፣ ሁሉም ሰው አይሰማኝም፣ ሁሉም ሰው ማውራት ነገር ከምንም ነገር አይቆጥረውም። ነገር ግን በዚህ 2-3 ዓመት ያረኳቸውን 5 ነገሮች ልንገራችሁ። ሁሉም ሰው ይሰማኛል፣ ያወራል፣ የኔን አስተያየት ይጠይቁኛል እና እኔ እንደምፈልገው አይነት መንገድ እየሄደ ነው። ለምን እንደሆነ ልንገራችሁ። 5ቱ ሚስጥሮች ከመናገሬ በፊት ግን እናንተ በትምህርት ቤት፣ በስራ ቦታ ሆነ በየትኛውም አካባቢ የማትቀበሉ የእናንተን እሴት የማትጠይቁና ማንም የማያዳምጣችሁ ከሆነ ብቻ ይሄን ቪዲዮ ትሰሙታላችሁ ማለት ነው። የቀየርኳቸውን 5 ትንንሽ ነገሮች ልንገራችሁ። አስማት አይደለም፣ ማጂክ አይደለም፣ ምንም ነገር አይደለም። ብቻ 5 ትንንሽ ነገሮች ሰዎች ጋር ስትገናኙ የምታደርጓቸው ትንንሽ ነገሮች፣ እነሱን ነው የምነግራችሁ። 5 ነገሮችን ነው የማሳያችሁ ከ5ኛ እስከ 1ኛ። አንደኛው ከምታስቡት በላይ ፓወርፉል ነው። እነዚህ የምነግራችሁ ነገር ካሁኑ ወይም ደግሞ ከዛሬ ጀምሮ መተግበር ትችላላችሁ። ከእነዚህ በፊት ግን አንድ ነገር ልንገራችሁ። ክብር ስለ ጮኋችሁ አይደለም፣ ወይም ደግሞ እዩኝ ስላላችሁ ጡንቻችሁን ስላሳያችሁ አይደለም። ክብር የጭንቅላት ጨዋታ ነው። 5ኛ አትጉበት። ጉብጠህ አይነህ ወደ መሬት ሁሉ ጊዜ የሚያይ ከሆነ፣ ከወገብህ ጎበጥ የምትል ከሆነ ወይም ደግሞ ዝቅ የምትል ከሆነ፣ ስትቀመጥ የምትጎብጥ ከሆነ እነዚህ ነገሮችን ማስተካከል አለብን። ሁሉ ጊዜ ቀና፣ ሪላክስ፣ ሁሉም ነገር ያንተ እንደሆነ እንደተቆጣጠርከው ማሰብ አለብን። ወደ አንድ ክላስ ገባ ቀና ብለህ መግባት፣ ወደ ትምህርት ቤት ክላስ ሊሆን ይችላል፣ ወደ ስራ ቦታ ክላስ ሊሆን ይችላል። ጀስት አንተ ቀና ብለን መሄድ ያለብን፣ የዛኔ ለውጡን ታየዋለህ። 4ኛ የመረጋጋት ኃይል ወይም ደግሞ ቀዝቀዝ ማለት ኃይል። አንተ ቀዝቀዝ ባለ ቁጥር፣ ቀዝቀዝ ብለህ ባወራ ቁጥር፣ ቀዝቀዝ ብለህ በተራመድክ ቁጥር፣ ቀዝቀዝ ብለህ ሁሉንም ነገር ባረግ ቁጥር፣ ቀዝቀዝ ብለህ ውሳኔ በመወሰን ቁጥር ሰዎች ሁሉም ነገር በአንተ ስር እንደሆነ ያስባሉ። ወይም ደግሞ በአጭሩ አንተ የምትፈልገውን ክብር አገኘህ ማለት ነው። ይህ እንዴት እንደሚሆን ላስረዳ። አሁን ለምሳሌ ከሆነች ልጅ ጋር አንድ ሬስቶራንት ላይ ገባችሁ፣ ቦታ የለውም እንበል እና በዛ ሰዓት ወንበር አጣ። መርበትበት የለብህም፣ ምንም መጨናነቅ የለብህም። ጀስት ወንበር ታመጣና መቀመጥ ነው። ከሌላ ቦታ ወንበር አምጥተህ በስነስርዓት መቀመጥ ነው። አንተ መጨናነቅ ምንም ነገር ማለት የለብህም። 3ኛ የአይን ለአይን ግንኙነት ትሪክ። ይህ ማለት ሰዎች ጋር ስታወራ አንተ ሌላ ቦታ የምታይ ከሆነ ለምሳሌ ስልክ ልታይ ትችላለህ፣ ግንቡን ልታይ ትችላለህ፣ ወደ መሬቱ ልታይ ትችላለህ። ይህ በጣም ትልቅ ስህተት ነው። ስታወራ አይናቸውን ይህን ማለት ደግሞ ሰዎች አንተ ኮንፊደንት ነው ይረዳሉ። ወይም ደግሞ አንተ ጠንካራ ያልክ ሰው ኦር ሳምቲንግ እንደዚህ ያስባሉ። ስለዚህ አንተ ስታወራ አይናቸውን እያየህ አውራ። 2ኛ ብዙ ስማ፣ ትንሽ አውራ። አንዳንድ ሰዎች የሚያጠፉት ጥፋት ልንገራችሁ። ለመከበር ብሎ እጅግ በጣም ብዙ ያወራሉ። ነገር ግን ይሄ በጣም 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 ትልቅ ስህተት ነው። በጣም ትንሽ አውራ፣ ብዙ ስማ፣ የሰዎችን አስተያየት ተቀበል። ከዛ ትንሽ ነገር ተናግረህ ወይ ሀሳባቸውን ታስቀይራለህ ወይ ከእነሱ ጋር ትስማማለህ። ይህንንም በደንብ መተግበር አለብን። ይሄ ለምን ፓወርፉል ይመስላል? ምክንያቱም ሁሉም ሰው የሚሰማቸውን ሰው ያከብራሉ ወይም ደግሞ የሚሰማቸውን ሰው ይወዳሉ። አሁን የመጨረሻው ፓርት ላይ ደርሰናል። ወይም ደግሞ ሰዎች ለእናንተ ክብር እንዲሰጧችሁ ወይም ደግሞ ከነሱ ክብር እንድታገኙ የምታደርጋችሁ ጠንካራ ወይም ደግሞ ፓወርፉል ክፍል ላይ ደርሰናል። ነገር ግን እችን ለመተግበር እስካሁን የነገርኳችሁን 4ቱን መተግበር አለባችሁ። 4ቱን ደግሞ ጓደኞቻችሁ ላይ፣ ቤተሰቦቻችሁ ላይ፣ ካፌ ላይ፣ ሁሉም ቦታ ላይ መተግበር አለባችሁ። ሁሉም ቦታ ላይ። ከዛ ለውጡን በ2 ሳምንት በ1 ሳምንት ታዩታላችሁ። አንደኛዋን ልንገራችሁ። 1ኛ ዝምታ ወይም የዝምታ መሳሪያ። ይሄ እንዴት ነው የሚሰራ ላሳያችሁ። እንደ ክፍል ውስጥ በጣም ትልቅ ችግር ተፈጠረ። ሁሉም ሰው ይጮሃል፣ ሁሉም ሰው የራሱ አስተያየት አለው፣ ማንም ከማንም አይሰማማም። ነገር ግን እናንተ በዛ ሰዓት ምን እንደምታደርጉ ልንገራችሁ። ዝም በሉ፣ ስሟቸው። ከእናንተ ጋር የሚጨቃጨቁትን ወይም ደግሞ እናንተን ለማስረዳት የሚፈልጉትን ስሟቸው። ከዛ ተረዷቸው። ከዛ ማውራታችሁን እስኪያቆሙ ድረስ ታገሷቸው። መጨረሻ ላይ እርምጃ ትወስዳላችሁ። ትወስዱት እርምጃ ለእናንተ ፓወርፉል እንድትሆኑ የሚያደርጋችሁና ሰዎች ክብር እንዲሰጧችሁ የሚያደርጋችሁ ነገር ነው። ይህ ማለት እንዴት ነው ልንገራችሁ። ዝም አላችሁ፣ ተረዳችሁ። ከዛ እነዛ ሰዎች ይሄ ሰው ምን አይነት ሰው ነው ብሎ መገምገም ይጀምራሉ። ማለትም ሁሉም ሰው እዛ ክላስ ውስጥ ሲያወራ ሲለፈልፍ እናንተ እንዴት በዛ ሰዓት ዝም ልትሉ እንደቻላችሁ ይገርማችኋል። ከዛ እነዛ ሰዎች ለእናንተ ትልቅ ክብር ይኖሯችኋል ወይም ደግሞ እናንተ እንድታወሩ ይፈቅዱላችኋል።
የዛን ጊዜ እናንተ ክብራችሁን አገኛችሁ ማለትም የሌላውን ሰው አቴንሽን አገኛችሁ ማለት ነው። ከዛ የእናንተ ነገር ተሰሚነት ይኖረዋል። 5ቱን ነገሮች ከዛሬ ጀምራችሁ አድርጓቸው።